ይሄ የአሁኑ ሳምንት ምርጡ ዘፈን ነው። ይሄ ዘፈን ያለፈው ዘፈን የሚለያየው ማለት ነው ምንድነው መሰላችሁ? ይሄ አላ ቢቱ ተመሳሳይ ነው። በቃ ሙሉ ቢቱ ተመሳሳይ ነው ሙሉ ማለት ነው። ልዩነቱ ምንድነው መሰላችሁ? ይሄ በቃ አላ የግጥሙ በቃ ይሄኛው በቃ የሆነ ትንሽ ፈዘዝ ያለ ነው። ያኛው እናትዋ ጎንደር የሚለው ግን የሆነ በቃ አላ ደስ ይላል። የሆነ ያኛው ብቻ የሚያስደስት ነገር አለው። ግን እስኪ እንጨርሰው መጀመሪያ ጄሽ ከማድረጋችን በፊት ምንም የማይወጣለት ዘፈን ምንም ማለት ነው። ምንም የማይወጣለት ዘፈን ነው። ምንም ከመጀመሪያው እና ከአሁኑ ማለት ነው በቃ እኩል ሰጥቻቸዋል። የቅድሙ ገና ሳልጀምር ፈጣን ብቻ በቃ እኩል በቃ ተመሳሳይ። ያኛው ደስ ይላል፣ ይሄኛው በቃ ላይ የመጀመሪያው ትንሽ እንትን ይባል እንጂ ከሰማው በኋላ መሀል ላይ ምናምን በቃ ያ በቃ ያመጣዋል ማለት ነው። ትክክለኛው እንትን ዘፈን ያመጣል ልክ እንደ ድሮ ማለት ነው። አሁን ያኛው እንደጀመረ ምናምን ትንሽ ነው እንትን የኛው ግን ትንሽ ሰቃል ዝግይት በጣም ይዘገያል። የዛኛው ትንሽ ይዘገያል። ከዛ ወደ ማስገባ ግን የኛው በቃ ጽድት ያለ ነው። ሰው ይሄን ዘፈን ማለት ነው ጥሩ ነው። የአሁኑ ሳምንት ጥሩ ቪዲዮ ያለው ዘፈን ይሄ ነው። በቀጣይ ሳምንት አዲስ ዘፈን ይዘን እስክንመጣ ድረስ ባይ። ይሄንን ቻናል ሰብስክራይብ፣ ሼር አጠቃላይ ብቻ ኤቭሪቲንግ ማድረግ እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ባይ ፒስ አውት።